አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን ጓደኞቼ እንዴት አደራችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሁሉ አማን ነው። እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ጅማ ሙባረክ። መልካም ጅማ ለሁላችንም። ክርስቲያን ቤተሰቦቻችን ደግሞ ሰላም ሰላም ለእናንተም ሰላም ብያለሁ ውዶቼ። ዛሬም እንደተለመደው ሸበካዬ ዋይፋይ ይሁን ስልኩ ይሁን የማውቀው ነገር የለም፣ ግን በጣም እያስቸገረኝ ነው ማለት ነው። አላስገባኝ ብሎ ነው ቪዲዮ ለመስራት የመጣሁት። ያው በቀን የሆነ ነገር ሾርትም ይሁን ቪዲዮ ላይቭ ይሁን ብቻ ከሶስት አንዱ መለቀቅ ስላለበት ነው ቪዲዮ ማውራው። አጀንዳ እንኳን ኑሮኝ አይደለም፣ ግን ምንም አማራጭ አልነበረም። በነገራችን ላይ ላይቭ አላስገባኝ አለ ማለት ነው። ላይቭ ጭራሽ እንዳለ እኔ እንደዚህ ቆይም አላሳያችሁ እንዴት አድርጎ እንደሚመልሰኝ ማለት ነው። ቆይ ከጧት ቅድም ላይ የሞከርኩት ነበረ ማለት ነው። እና ብዙ ታገልኩ ተስፋ ስቆርጥ ነው እንደዚህ ይህን ጽሁፍ ነው የሚያመጣው። በቃ እንደዚህ ይመልሰኛል። አይታይም አላቅም፣ ብቻ ግን ይመልሳል። እንደዚህ እያደረገ ይመልሰኛል። ግን ደግሞ ኔትወርኩ ብቻ ነው እንዳለ ደግሞ ሻበካው አሁን ማንም አልጠቀምበትም። እንደገና በሁለቱም ስልክ ነው እንደዚህ የሚመልሰኝ። እንግዲህ ቻናሉ ትክክል አይደለም፣ ጤናው ተዛብቶም ሊሆን ይችላል። እና ያው በዚህ መልኩ ብያለኝ ነው ማለት ነው። ሁሌ ደግሞ ቪዲዮ ለመልቀቅ አይመችም። ምን ይወራል? አጀንዳ ራሱ የሆነ ነገር የሚወራው ነገር አይመጣም። እና ወዶቼ እናንተ እኔ ሁላችሁም ቤት ያው መጣለሁ ያንኑ 30 ደቂቃም 40 ደቂቃም ሁላችሁንም በላይቫችሁ ዘይራችኋለሁ። እናንተ ደግሞ ቪዲዮዬን ጨርሳችሁ እስከ መጨረሻው አይታችሁ ኮሜንት አስቀምጡልኝ። ላይክ ያደረጋችሁ ላይክ እና ሼር ማድረግ ሼር የምታደርጉልኝ አልጠላም ቪዲዮ ስለሆነ ማለት ነው። እና ሁላችሁንም የምለመናችሁ ነገር ቪዲዮ ገብታችሁ 2 ደቂቃ እና ኮሜንት ሳይሆን ያ ሙሉ ጨርሳችሁ ካላችሁልኝ ለእኔ በጣም በቂ ነው ማለት ነው። ምንም አማራጭ ስለሌለ እና ብቻ በጣም አበሳጭኝ። በጣም ነው ላይቭ ካልተገባ አዳዲስ ሰዎች እንደገና ደግሞ አዳዲስ ሰዎችን ማምጣትም አይገኝም በቪዲዮ ማለት ነው። ሙሉ ደግሞ ለመዘያየር ምንም ነገር እንትን አይልም፣ አይመችም። እና ባካችሁ ቪዲዮን እስከ መጨረሻው አዩልኝ። አዳዲሶች ደግሞ ጥሩ ቤተሰቦችን አፍሩ። ላይቭ ሰዓታችሁን ጠብቃችሁ ግቡ። እኔ ተስፋ የምጠብቀው ሲጀመርም 20 እስከ 21 ነው። እስከ 21 ወይ መልካም ዜና ይኖራል ወይ ደግሞ አሳዛኝ ዜና ሊኖርም ስለሚችል አይታወቅም። ግን እዛ ድረስ በቪዲዮ ይሁን በሸርትም በላይ ነው ቢሆን ያው ገባ እንላለን ማለት ነው። በተረፈ የኔን ቪዲዮ እስከ መጨረሻ በማየት ቤተሰቦቼ አማና እላችኋለሁ። በጣም ነው የምናድደው ማለት ነው። አሁን ራሱ እየሞከርኩት ነው። እንደዚህ እየሞከርኩት ነው፣ ግን ይመልሰኛል። አሁን ትንሽ ቆየት ብሎ የሚመልሰውን ታያላችሁ ማለት ነው። በጣም ነው በቃ ልክ እንደዚህ ማለት ነው። በቃ እንደዚህ ነው። ከዛ ይችን መልሼ እንደዚህ ነካ አድርጌ ደግሞ መልሼ ድጋሜ እንዲያደርግ ሞክረዋለሁ፣ አይመጣም። እና ችግሩ ምን እንደሆነ ራሱ በቃ እንደዚህ እያደረገ ነው የሚመልሰው። በዛኛውም ስልክ ልክ እንደዚህ እያደረገ ነው የሚመልሰው። ከታያችሁ ማለት ነው፣ ከታያችሁ እናንተ እና በጣም ነው ያዘንኩት። ወይ በአንድ ፊት ዘግቶ ያሳርፈኝ ማለት ነው። ዘግቶ ካሳረፈኝ ቁርጤና ወቄ ይቀመጥ ነበረ ማለት ነው።
የሆነ ቻናሉ ሁሌ ቪዲዮ እንዲለቀቅበት ብቻ ከሆነ የሚፈልገው አይመችኝም፣ አልችልም። ከየት ሰምቼ ምንስ ነው የምለቅበት? እና ሁሉም ነገር ያስጠላል። ብቻ ግን አብሽሩልኝ፣ በሁሉም ነገር ከጎናችሁ አለሁኝ። ከጎኔ ናችሁ ሁላችሁም ቤተሰቦች። በነገራችን ላይ እኔ ትለዩብኛላችሁ ማለት ነው። እኔ ምንም አድርጌ አይደለም፣ ግን በጣም ነው የምትለዩ። በጣም አብረን የምንዘልቅ ያድርገን። ቻናላችን መልካም ወሬ እና ጥሩ ነገር እንደሚያሳይ ተስፋ አድርጋለሁ። ዛሬ ጅሙዓ ነው። በዱዓ በዚክር እናብዛ። አላሁ መስል ይሰለም አለ ነብዩና ሰላት እያደረግን እና በመሃል ስራችንንም እየሰራን መዳሞቻችንንም ደግሞ አላህ ሂዳ ይስጣቸው፣ ርህሩህ ያድርጋቸው። የቱም ያህል አብረናቸው ብንኖር ለእኛ የግድም አይሰጣቸው ማለት ነው። የሆነ ሰዓት ላይ እንዲህ በቃ ምንም እንደማትተዋወቁ ሲሆኑ ደግሞ በቃ በጣም ነው የምናደደው፣ በጣም ነው የምናደደው። ግን ያው እኛም እነሱ ጋር የሚያኖረን የራሳችን ዙሩፍ ነው፣ ፍላጎታችን፣ ብር አለመኖር፣ ገንዘብ አለመኖር እነሱ ጋር ያኖረናል። እነሱም ደግሞ ያለ ሰራተኛ ምንም ህይወት ጣዕሙን አያውቁትም እና የግድ ሰራተኛ ያስፈልጋቸዋል። ግን እንደ ቤተሰብ ቢያዩን በጣም ጥሩ ነበር። ካልሆነ መሰበር ነው፣ ሰብር ማድረግ ነው። አላህ ደግሞ ወደ ሀገራችንን በሰላም ሂደን እዛ መልካም ስራ በቃ ዘመዴ፣ አጎቴ፣ እናቴ፣ እህቴ፣ ወንድሜ እያለን በታክሲ ብራችን ሳንጨርስ ቶሎ ወደ ስራ ከገባን ህይወት ያን ያህል እጅ ታሰጠናለች ብዬ አላስብም። ምክንያቱም እኔ ከሞከርኩት እና ካሳለፍኩት ጊዜ ነው። ከ2009 ላይ ኢትዮጵያ ወደ ኢትዮጵያ ከሳውዲ 2009 ላይ ነበር የገባሁት። ግን በቃ ቤተሰቡ ከሌለ ጠይቃት ከሌለ እንደዚህ ልበላት ተወዳ ስል የእጅ ገንዘብ አለቀና ምን ላይ ወደኩ? ቤተሰብ ላይ። ቤተሰብ ደግሞ ካላለን ያው የለንም፣ ከሌለን ቤተሰብ የለንም፣ ዘመድ የለንም፣ ጓደኛ የለንም። አብረን ትምህርት ቤት የተማርናቸው ራሱ ያለህን ሰላምታ እንኳን እየከበዳቸው ነበር የሚያልፉኝ ማለት ነው። ግን አልሐምዱሊላህ ወላጅ ሲኖር እናት አባት ሲኖር ህይወት ያን ያክል አታቆምም፣ በሯን አትዘጋብንም። እና ዛሬ ሁለተኛ እድል ሰጠኝ። አልሐምዱሊላህ ሁሉም ነገር አልፏል ማለት ነው። እና የእኛ ችግር ኢትዮጵያ ለከሌ ልሂድ ለከሌ ስጦታ አልስጣት ምናምን እያልን ጊዜያችንን በማይረባ ነገር እያባከን ነው ማለት ነው። ኢንሻአላህ ለመሄድ ያሰባችሁ በሰላም ሀገራችሁ ግቡልን፣ በሰላም ሀገራችሁ ግቡ። እንደገባችሁ ስራ ፍጠሩ፣ ከቤተሰብ ጋር ሰላማዊ ሰው ሆናችሁ በቃ ስራችሁን እየሰራችሁ ቤታችሁን እንድትኖሩ ምኞቴም ፍላጎቴም ዱዓዬም ነው። እናንተ ደግሞ እኛን ጥሩ ነገር ጥሩ ህይወት እንዳላችሁ ከገመትን ካየንባችሁ እኛም ወደ ሀገር ለመግባት ያን ያክል አይከብደንም። በእርግጥ ቤተሰብ እዛ ውስጥ ጠንክሩ እዚያው ስሩ የሚሉት ካሉበት ከኑሮ ውድነቱ ሰው ፍቅር መጥፋቱ በጣም ፍቅር ጠፍቷል ሀገራችን ላይ፣ መተዛዘኑ የለም። እዚህ ስደት ስንሆን ሱብሃንአላህ ብሔር አንል ሃይማኖት አንል በቃ በሁሉም ነገር ሰላማዊ ሰው ነን ያለ ነው ማለት ነው። እና ይገርመኛል ሀገራችን ላይ ሁሉም ነገር ያስጠላም ገደል ሀገር ነው። የሌላ ሀገር የሌላው ሀገር ለኛ ሀገር ስለማይሆነን ሀገራችንን ከማማረር መውደድ ነው ያለብን። ሁላችሁም እንግዲህ በተቻላችሁ አቅም የኔን ቪዲዮ ሼር አድርጉልኝ። ምክንያቱም ላይቭ ለመግባት እንግዲህ በዚህ መልኩ ባሳየዋችሁ መልኩ እየመለሰኝ ስለሆነ አማራጭ የለኝም። ሌላ ቪዲዮ እንግዲህ አንዳንድ ወደ ቲክቶክ መንደር ሄጄ የሆነ እንግዲህ ምናምኑን እየቀበጣጠርኩ ቪዲዮ እየሰራሁኝ ለቃለሁ። በእርግጥ ቪዲዮ ኤዲት ማድረግ አላውቅም፣ ግን እማርበታለሁ።
ከተማሩት ካዩት የሚከብድ ነገር ስለሌለ በነገራችን ላይ ሞኔታይዝ ለሆነ ሰው ቪዲዮ ነው ጠቃሚ። ቪዲዮ በጣም አሪፍ ነው። ምክንያቱም ያው ብዙ ልጆችም እንደሚሉት ማለት ነው ቪዲዮ በጣም አሪፍ ነው። ዶላር የምንቆጥረው ሞኔታይዝ ለሆነ ሰው ቪዲዮ ነው ከታየ ማለት ነው። የላይቡ ጊዜ ማባከን ብቻ ነው የሚሆነው እና ኢንሻአላህ ወደፊትም በእርግጥ እዚህ ሁሉ ጊዜ ይችን አባያና ዝቻ እንድትላስች ተገብቶ ምንም የሚወራ ወሬ አይኖርም። ግን ታገላለን። እናንተም ወሬ ባይጥማችሁም የምለው ነገር ቢያደናግራችሁም ለኔ የእናንተ ቪዲዮ መጨረሱ ትልቅ ጥቅም ስላለው የግዴታ እንግዲህ ማየት ያለባችሁ ግዴታችሁን ትወጡ። ቤተሰቦቼ ሁላችሁም አመሰግናለሁ። ደግሞ ነገ ላይቭ ካስገባኝ መልካም እገባለሁ። ላይቭ ካላስገባኝ ግን ያለኝ አማራጭ እንደዚህ የሆነ ነገር አውርቼ መልቀቅ ብቻ ነው። አማራጭ ምንም የለም። ዩቲዩብ ደግሞ ትውት ካደረጉት አለቀ። ትውት እባካችሁ ጀማሪዎች እህቶቻችንን አበረታቱ። ኢንሻአላህ ድጋሜ ስደት እንዳለን ዩቲዩበር ሁላችን ዩቲዩበር ሆነን እንዳየናቸው ማለት ነው። ላይ በጣም በዩቲዩብ እኮ ስንት ርቀት ይሄዱ አሉና ስንት የተጠቀሙ ስላሉ ከነሱ ከተጠቃሚዎቹ ብንሆን ደስ ይለኛል። ሁላችንም ምኞት ነው። ቅልባችንን አተን አሁንማ በቃ ኢሙ ቤተሰብ ወሬ ምናምን ራሱ እኮ የለም አናወራም። ምክንያቱም ይሄ እዚህ ዩቲዩብ ነው። ከሌን 30 ደቂቃ የውላት ከሌ ጋር ገባሁ ወጣሁ እሱ ላይ ነውና እሱን ነገር ይፍጠርልን። ይበቃኛል። ይሄንን ራሱ ጨርሳችሁ ካያችሁልኝ ለእኔ በቂ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዳችኋለሁ። ባይ ባይ።